ስትወጡ እንደ ስቶር አድርጋችሁ መጠቀም የምትችሉት ስቶር ክፍል አለው። ይህንን ይመስላል። እንደምትመለከቱት እጅግ በጣም የሚያምር እይታ አለው። ከዚህ በኩል ወታችሁ ጠዋት ላይ ቆንጆ የሆነ የተፈጥሮ ብርሃን ማግኘት ትችላላችሁ። አካባቢው ላይም ቆንጆ የሆኑ ቤቶች አሉ። በዚህ በኩል ደግሞ ልክ እንደገባችሁ የራሱ የሆነ መልበሻ ክፍል አለ። በአጠቃላይ ቤቱ 4 መኝታ ቤት እንዲሁም ደግሞ 3 ባስ ሩም። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ። እንግዲህ አዳማ ላይ ጥራት ያላቸውና ዘመናዊ ቤቶችን በብቸኝነት በማቅረብ የሚታወቀው ኦንላይን አዳማ ዛሬ ደግሞ ይህንን የመሰለ 20 ሚሊዮን ብር ያወጣል የተባለውን G+1 ቤት እንዳይ ባለቤቶቹ ጠርተውኝ ነበረ። እያንዳንዱ ነገር ምን እንደሚመስል ውስጡን፣ መኝታ ቤቱን፣ የቤቱን ያሉትን አጠቃላይ ክፍሎች አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ነገር ግን ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ የኛ እውነተኛ የሽያጭ መረጃ ለብዙ ሰው እንዲደርስ ደግሞ ሼር ማድረግ በፍጹም እንዳይረሳ ቤተሰቦቼ። የቤቱ ሳሎን የምትመለከቱትን ሲመስል በዚህ መልኩ ሰፋ ተደርጎ የተሰራ ሲሆን እዚህ ጋር ሊቪንግ ሩማችን ነው። በዚህ በኩል ደግሞ የመመገቢያ ስፔስ፣ ዳይኒንግ ስፔስ አለው። ይሄንን ይመስላል። እሱን ጨርሳችሁ ደግሞ ስትሄዱ ቤቱ የራሱ የሆነ ኦፕን ኪችን ስለተሰራለት ይህንን የመሰለ ቦታ አለው። ይሄን ደግሞ የምትመለከቱት ደግሞ እንግዳ ቢመጣባችሁ የራሱ የሆነ መታጠቢያ ቤት እንዲሁም ሻወር ቤት አለው በዚህ በኩል። ይህንን ደግሞ ለሰራተኛ ክፍል አድርጋችሁ ግራውንድ ላይ መጠቀም ትችላላችሁ። ኦፕን ኪችኑ ያ ነው። በዛ በኩል ደግሞ ያለው ትራዲሽናል ኪችንም ወይም የሰራተኛ ክፍል ማድረግ ትችላላችሁ። በዚህ በኩል ደግሞ ስትወጡ እንደ ስቶር አድርጋችሁ መጠቀም የምትችሉት ስቶር ክፍል አለው። ይህንን ይመስላል። ብርሃንን ቤቱ በቂ የሆነ የተፈጥሮ ብርሃን ያገኛል። የምትመለከቱትን አይነት ነው የሚመስለው። ወደ ላይ ደግሞ ስትወጡ ይህንን እንደምትመለከቱት እጅግ በጣም የሚያምር እይታ አለው። ከላይ አንድ ማስተር ቤድሩም እንዲሁም 3 ደግሞ የልጆች ቤድ ሩም እንደምትመለከቱት ነው። በዚህ በኩል የልጆች እንዲሁም የእንግዳ የጋራ ባዝ ሩም ነው። ይሄ ደግሞ የምትመለከቱት የልጆች ቤድ ሩም ነው። በዚህ ጋር ደግሞ ለእንግዳም ለልጆችም ማድረግ ይቻላል። ይሄ ደግሞ የምታዩት ደግሞ ማስተር ቤድ ሩሙ ነው። በዚህ በኩል ወታችሁ ጠዋት ላይ ቆንጆ የሆነ የተፈጥሮ ብርሃን ማግኘት ትችላላችሁ። ቤቱ ራሱ ለአስፓልት ከምላችሁ በላይ በጣም ቅርብ ነው። አካባቢው ላይም ቆንጆ የሆኑ ቤቶች አሉ። ይሄ ይመስላል ማስተር ቤድ ሩሙ። በዚህ በኩል ደግሞ ልክ እንደገባችሁ የራሱ የሆነ መልበሻ ክፍል አለው ማስተር ቤድ ሩሙ። ይህንን ይመስላል። የራሱ የሆነ ባዝ ሩም አለው። ይህንን የምትመለከቱትን አይነት ይመስላል። ሻወሩ የራሱ የሆነ ቦይለር አለው፣ ማሞቂያ ሻወሩ ይህንን ይመስላል። የልጆች ቤድ ሩም በተወሰነ መልኩ ምን እንደሚመስል ላሳያችሁ። የምትመለከቱትን አይነት ይመስላል። በአጠቃላይ ቤቱ 4 መኝታ ቤት እንዲሁም ደግሞ 3 ባስ ሩም፣ ከታች ደግሞ ግራውንድ ላይ አንድ የሰራተኛ ክፍል አለው። 140 ካሬ ነው። በጣም ከምላችሁ በላይ የሚያምር ቤት ነው። ይህን ቤት ለመግዛት ከፈለጋችሁ በዚህ ጋር ባለው ስልክ ቁጥር ደውላችሁ እኔ ልታገኙኝ ትችላላችሁ። ይሄንን ይመስላል። ለዚህ ዩቲዩብ አዲስ የሆናችሁ ሰዎች ላይክ ፎሎ ማድረግ ፍጹም እንዳይረሳ። መልካም ጊዜ ይሆንላችሁ። ቻው ቻው።